ሰላም ሰላም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ሚኒ ፒዛ አሳያችኋለሁ። ሚኒ ፒዛ በቱና ማለት ነው። አብራችሁ ሁኑ። በጣም በቀላል መንገድ ነው ማሳያችሁ። እዚህ ጋር 500 ግራም ዱቄት አለኝ፣ የዳቦ ዱቄት፣ እሱን ጨምራለሁ። እዚህ ጋር ደግሞ 200 ጨምሬበታለሁ። አጠቃላይ 700 ግራም ማለት ነው። እሱን እንጨምራለን። ዘይት አለኝ 1/3፣ እሱን እንጨምራለን። የምግብ ዘይት 3 ማንኪያ ሩብ አለኝ፣ እርጎ ማለት ነው። እሱን እንጨምራለን። በዚህ ፋንታ ወተት መጠቀም ትችላላችሁ። እሺ። እዚህ ጋር ደግሞ 1 ማንኪያ ስኳርና 1 ማንኪያ የምግብ ጨው አለኝ፣ እሱን እንጨምራለን። ውሃ ደግሞ 500 ግራም ነው የምጨምረው፣ ማለት 250 ግራም። ይሄው ተችጋዩት አልጨርሰውም፣ እዚህ ላይ ያደረኩትም ይሄው አስቀርቻለሁ እንደምታዩት። እዚህ ጋር ደግሞ ካሜራ አለ፣ ካሜራ ፎሪያ ወይም ደግሞ የምግብ ምናብካበት እርሾ ማለት ነው። እሱ 1 ማንኪያ አለኝ፣ እሱን እንጨምራለን። ቤኪንግ ፓውደር አለኝ እቺን ማለት ነው። ያው ቤኪንግ ፓውደሬን እሱን እንጨምራለሁ። አሁን አቦካዋለሁ በማሽኑ። እናንተ ማሽኑ ከሌላችሁ በእጃችሁ ማብካት ትችላላችሁ። እሺ። እንዲህ ማብኪያ ላይ አድርጌዋለሁ። ቢያንስ ለ3 ደቂቃ ለ4 ደቂቃ እናቦካዋለን። ዳችን አብኩተን ጨርሰናል። አሁን በሌላ እቃ እናደርጋለን። ይሄው በዚህ እቃ ነው ማድረገው። ትንሽ ዘይት አደርግበታለሁ ከስር። ይሄው ሊጣችን ይሄን ይመስላል። እንደዚህ ለስላሳ ነው ማሻአላ፣ በጣም ለስላሳ ያለ ሊጥ ነው። እዚህ ላይ እናደርገዋለን። ዳችንን እንሸፍንና በሸፋፍ እንደዚህ እስኪ ቦካ ለምን እንጠብቃለን። ቢያንስ ለ1 ሰዓት ያህል እንጠብቀዋለን። ያው እንደ ኩሽናው ሙቀት ይለያያል እና እስኪ ቦካ እንጠብቃለን። እዚህ አድርጋችሁ ሙቀት ያለበት ቦታ አድርጉ፣ ቶሎ እንዲቦካላችሁ። ለምሳሌ ፍሩን ውስጥ ወይም ደግሞ ማይክሮዌቭ ውስጥ ቶሎ ከፈለጋችሁት ማለት ነው። እሺ ውዶቼ፣ አሁን ሊጤ ቦክቶልኛል። ይኸው እንደምታዩት ማሻአላ በደንብ ነው የቦካው። ይኸው አሁን ሊጣችንን እናስተነፍሳለን። በጣም ለስላሳ ነው ማሻአላ። እና አሁን እዚህ ጋር ፓትራ አዘጋጅቻለሁ። እዚህ ጋር ወረቀት ዝብዳ አድርጌበታለሁ ማለት ነው። እና እናንተ አለማድረግም ትችላላችሁ፣ በእንትን ብቻ ማድረግም ትችላላችሁ። በምንድን ነው ይሄ? በፓትራው ብቻ ማድረግ ትችላላችሁ። ወረቀት ዝብዳው ግዴታ አይደለም። እና ሌላ ደግሞ ያዘጋጀሁት ምንድን ነው ለፒዛው የሚያስፈልገኝ ቺዝ ሞዘሬላ አለኝ። ይሄው ከፍሪጅ ውስጥ አውጥቻለሁ፣ ከበረዶ ቤት አውጥቼው እንደዚህ በረዶ እስኪለቅልኝ ድረስ እንትን ብያለሁ። ቢያንስ ካወጣሁት ቢያንስ 40 ደቂቃ ይፈጅኛል። እናንተም እንደዚህ አውጥታችሁ ውጭ ላይ አድርጉት። እዚህ ጋር ደግሞ ፍልፍል ባርድ አለኝ፣ የፈረንጅ ቃሪያ፣ እሱ አዘጋጅቻለሁ። ቱና አዘጋጅቻለሁ። እና ደግሞ እዚህ ጋር ደግሞ ዘይቱን ይሄ ማለት ነው፣ ይሄን አዘጋጅቻለሁ። እናንተ ባላችሁ መጠቀም ትችላላችሁ። ያለኝ ይሄ ነው ውዶች። አሁን እንደዚህ ክብ ክብ እያደረኩኝ እንደዚህ እዚህ ጋር ደረድራለሁ። ያው ሚኒ ስለሆነ መሳራው ትንንሹን ስለሆነ መሳራው እንደዚህ እያደረኩኝ አሁን እንዲህ ክብ አድርጌ ጨርሻለሁ። አንዳንድ እያነሳሁኝ እዳመጣለሁ። እንዲህ ዱቄት አድርጌያለሁ እንዳይያያዝብኝ። እንዲህ መዳመጥ ሲባል በጣም ማቅጠን አይደለም። እንደዚህ ክብ እስከሚሆንልን ድረስ እንደዚህ ማለት ነው። እንደዚህ እናደርጋለን። እዛ እንደዚህ ፓትራችን ላይ እንደረድራለን፣ እናደርገዋለን።
እዚህ ይሄው እንደዚህ ክብ ሲሆንልን እንደዚህ ማለት ነው። በጣም ወፈር የለበትም። ልክ እንደዚህ። እሺ አሁን እኔ ፒዛዬን ሊጤን ፈትራ ላይ ዳድሬ ጨርሻለሁ። አንዱ ይሄ ነው። ሲያንሰኝ ደግሞ ይሄንንም ጨምሬያለሁ። ከዛ የምናደርገው ምንድነው እንደዚህ በሹካ እንዲወጋ ወጋ እናደርጋለን። የሶሱ ፒዛ ወደ ውስጡ እንዲገባልን ማለት ነው። እንደዚህ እንወጋለን። ከዛ ፒዛ ሶስ አለኝ። መጀመሪያ እሱን እቀባለሁ እንደዚህ። ብዙም ወደ ዳር እንዳትቀቡት፣ መሀል ላይ ብቻ። ሶሱን ቀብቼ ጨርሻለሁ። አሁን ማደርገው ቺዙን ነው። እንዴ ትንሽ መጀመሪያ ከስር ትንንሽ ወደ ዳር ሳይወጣባችሁ እንደዚህ መሀል ላይ ብቻ። ከዛ ፍልፍል ባርድ እናደርጋለን። እንደዚህ ከሁለቱም አይነት ከለር እንደዚህ ዳር እና ዳር እንደዚህ ካላችሁ እናንተ አንዱም አይነት ከለር ብቻ ማድረግ ትችላላችሁ። ያው ካላችሁ ነው ሁለቱንም የምትጠቀሙት። እሱን ፍልፍል ባርድ አድርጌ ጨረስኩ። ጣል ጣል እናደርጋለን። እንደዚህ ሳናበዛ ቱናይን አድርጌያለሁ። ጨርሻለሁ። ቱናውን የሚቀረው ምንድነው መጨረሻ ላይ ዘይቱን ማለት ነው። እንደዚህ ቱና በኋላ ደግሞ ቺዙን እናደርጋለን። ሞዘሬላውን እንደዚህ ከላይ ማለት ነው። አስተካክለን ጨርሰናል። ፍሩን ብቻ ማስገባት ነው የቀረን። ከታች በ180 ዲግሪ መጀመሪያ ከታች ነው የምናደርገው። ምንከፍትለት ከታች ነው። እሺ በ180 ዲግሪ እንዳይቃጠልባችሁ እየጠበቃችሁ ከዛ በኋላ ከላይ ትከፍታላችሁ። ይሄን ይመስላል እንግዲህ። አሁን ወደ ፍሩን ሊገባ ነው። እየጠበቃችሁት ያው ይሄን እንዳይቃላችሁ፣ ምክንያቱም ሁሉም ቤት ያለው ፍሩን ስለሚለያይ ማለት ነው። እሺ አሁን የኔ ፒዛ በስሎልኝ አውጥቼዋለሁ። ይሄን ይመስላል። ማሻአላ በጣም ነው የሚያምረው። እዩት፣ በጣም ነው የሚያምረው። ሞከሩት። ስለተከታተላችሁ በጣም ነው ማመሰግነው። አንዱን ቆርሼ እንዳላሳያችሁ በጣም ነው የሚያቃጥለው። ብስሚላህ ያው እዩት። አረ አልቻልኩም፣ ብቻ ያቃጥላል በጣም። ያው እዩት እና ይሄን ይመስላል። ስለተከታተላችሁ በጣም ነው ማመሰግነው። በዛ ላይ በጣም ቸኩያለሁ እራት ላቀርብ እና ሞከሩት። በጣም ቀላል አሰራር ነው። ዩቲዩቤን ደግሞ ሰብስክራይብ አድርጉልኝ። ይሄው
ጀርባውም ይሄን ይመስላል። በጣም ለስላሳ ነው ማሻአላህ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። የዛሬ ቪዲዮአችን ይሄንን ይመስላል። በሌላ ቪዲዮ እስክንመጣ ድረስ መልካም ቆይታ። ስለተከታተላችሁን በጣም ነው የማመሰግነው።